በአገሪቱ ምንም አይነት የተፈጥሮ ሀብት የለም። ወርቅ የለም፣ ጋዝ የለም፣ ነዳጅ የለም፣ ኢቭን የሚታረስ መሬት እንኳን አልነበራትም። ከፍተኛ የሆነ ስራ አጥነት፣ ወንጀል፣ ሙስናና በአገሪቱ ዜጎች መካከል እርስ በርስ መጠራጠርና ውጥረት ነግሷል። በዚህ ምክንያት አብዛኛው የዓለም አቀፉ ማህበረሰብ ከንፈሩን መጥቷል፣ አዝኗል። አብዛኛው አገሪቱ በጥቂት ወራቶች ውስጥ ልትበተንና ልትፈርስ እንደምትችል ገምተዋል። ይህ የሆነው የሲንጋፖር በ1965 ከማሌዥያን ፌዴሬሽን በአብላጫ ድምፅ እንድትባረር የተደረገበትን ውሳኔ ተከትሎ ነው። አገሪቱ የተስፋ መቁረጥ ጥቁር ደመና የዳመነባት፣ የተስፋ መቁረጥ የሚታይባት ምድራዊ ሲኦል መስላ ትታይ ነበር። በወቅቱ አገሪቱን ይመራ የነበረው መሪ ሊ ኩዋን ይህን ምርር ብሎ አለቀሰ። የመገፋትን ጥግ አየሁት። እንደ ድህነት የሚያስከፋ ነገር የለም፣ እንደ ድህነት አዋራጅ ነገር የለም ሲል አዘነ፣ ተጸጸተ። ተጸጽቶ ግን አላበቃም። የሚመለከታቸውን አካላት በሙሉ ሰበሰበ። ህዝቡን ሰብስቦ ማነጋገር ጀመረ፣ አነቃቃ። እኛ በህይወት እያለን አገራችን አትፈርስም ሲል በቁጭት ተናገረ። ይህንን አስከፊ ሁኔታ ለመቀየርም ከጓዶቹ ጋር ተማማለ። ተማምሎም ወደ ስራ ገባ። በአጭር ጊዜ ውስጥ በአገሪቱ ውስጥ ተንሰራፍቶ የነበረውን ከፍተኛ ሙስና አጸዳ። ጠንካራ ዲሞክራሲም ገነባ። ዓለም አቀፍ ጥራታቸውን የጠበቁ መሰረተ ልማቶችን፣ ኤርፖርቶችን፣ ወደቦችን፣ ትምህርት ቤቶችን፣ ሆቴሎችን እና የመሳሰሉ መሰረተ ልማቶችን በጥራት እና በፍጥነት መገንባት ቻለ። አገሪቱን ሴፍ፣ ክሊን እና ቢዝነስ ፍሬንድሊ በማድረግ በአጭር ጊዜ ውስጥ ከፍተኛ ቁጥር ያላቸው የውጭ ባለሀብቶችና ኢንቨስተሮች ወደ ሀገሩ መጥተው እንዲሰሩ እድሉን አመቻቸ። ተሳካለ። በሀገሪቱ ውስጥ የሚኖሩትን የቻይና፣ የማሌዥያና የኢንዲያ ዜጎችን አስተባብሮ ጠንካራ ህብረ ብሔራዊ አንድነት ላይ የጸና በመግባባት ላይ የተመሰረተ ጠንካራ ሀገረ መንግስት ለመስራት ቻለ። በመጨረሻም ለመላው ዓለም አንዲት ትንሽ የበሬ ግንባር የምታክል አገር ጠንካራ የሆነ ሊደርሺፕ ካገኘች በአጭር ጊዜ ውስጥ ከትላልቆቹ አገሮች ተርታ መሰለፍ የምትችልበት እድል እንዳለ በተግባር አስመሰከረ። ሊ ኩዋን ይህን በ1960ዎቹ የብተና ስጋት ያንዣበበባትን፣ ስራ አጥነትና ውጥረት የነገሰባትን፣ በድህነት የምትታወቀውን ሲንጋፖርን በአጭር ጊዜ ውስጥ ለኑሮ ምቹ ከሆኑና አድቫንስድ ከሆኑ ከዓለም ታላላቅ አገራት ተርታ ማሰለፍ ቻለ። ዓለም በሙሉ የሲንጋፖርን ጥፋት ተነበየ። ሊ ኩዋን ይህን ግን ሁሉንም መሳሳታቸውን በተግባር አሳያል። በአሁኑ ዘመን ሲንጋፖር ያለችበት ሁኔታ ማንም የሚያውቀው ነው። የብልጽግና ሁኔታ፣ የእድገቷ ሁኔታ፣ ያለችበትን አስተማማኝ ሁኔታ ለሌሎች አገራት በሙሉ ትምህርት የሚሰጥ እንደሆነ ይታወቃል። ሎው ነምበር 9 win through your actions never through argument። በተግባርና በስራ እንጂ በጭቅጭቅና በአተካራ ለማሸነፍ አትሞክር። powerful people demonstrate rather than debate። ተጽዕኖ ፈጣሪ ሰዎች በተግባር እንጂ በንትርክና በአፍ ብቻ ለማሸነፍ አይሞክሩም።